በህይወት ካለን ብዙ ውጣ ውረዶች ሊገጥሙን ይችላሉ። ግን ልዩነቱን ሊፈጥር የሚችለው እነዛን ውጣ ውረዶች በትዕግስት፣ በጽናት፣ በጸሎት ስናልፍ ነው። እኔም ከነዚህ ውጣ ውረዶች የተማርኩትን ለናንተ ይጠቅማል ያልኳቸውን 5 ነገሮች ይዤላችሁ መጥቻለሁ። 5ኛው በጣም ጠቃሚ ነው። አብራችሁኝ ቆዩ። የመጀመሪያው በህይወታችሁ ልታቁትና ልትረዱት ከሚገባው ነገር ላንተ ያለኸው አንተ ነህ። ማንም ሊመጣልህ አይችልም። ማንም ህመምን ሊታመምልህ አይችልም። ስለዚህ ለራስህ ያለኸው ራስህ እስከሆንክ ድረስ ራስህ መስራት አለብህ፣ መማር አለብህ። ከትናንትናው ዛሬ መሻል ሊኖርብህ ይገባል። እያንዳንዱን ነገሮች ማድረግ አለብህ። ዛሬ ማድረግ የሚገባህን ነገር ለነገ ሳታሳድር ዛሬውኑ ማጠናቀቅ ይገባሃል ማለት ነው። ስለዚህ ለአንተ ያለኸው ራስህ እስከሆንክ ድረስ መልፋትና መጣር ይገባሃል። ማንም መጥቶ ችግርን ላይረዳ ይችላል፣ ማንም። ስለዚህ ለአንተ ራስህ እስካለ ድረስ መበርታትና መጣር ይኖርብሃል ማለት ነው። ይሄ ነው የመጀመሪያ የተማርኩት። ሁለተኛ ላይ ደግሞ ያደረግኩላችሁ ወይም እኔ ከህይወት የተማርኩት ለስኬት ትልቁ ቁልፍ የሆነው ወደ ፈጣሪ መቅረብ ነው። በጸሎት እምነት ቦታዎች በመሄድ ወደ ፈጣሪያችን ልንቀርብ ይገባል። በተለይ በጸሎት ብዙ ነገሮች ይፈታሉ። ስለ ጸሎት ብዙ ነገሮች ተብለዋል። ስለዚህ እነዛን ነገሮች ማድረግና መተግበር ይኖርብናል ማለት ነው። ወደ ፈጣሪ በምንቀርብበት ጊዜ ብዙን ሸክማችንን ይቀለናል። እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ አይደልስ የሚለው ቃሉ። ስለዚህ ሸክማችንን ለፈጣሪ እንስጠው፣ እንንገረው። ፈጣሪ ያውቃል እንበል፣ ጸሎት እናድርግ። ህይወታችን ደግሞ ሌላው ልንረዳና ልናቅ የሚገባው ነገር ፈጣሪ አይዘገይም። የዘገየ ቢመስለንም አይዘገይም። ይህንን ልናቅና ልንረዳ ይገባናል። ስለዚህ እነዚህ ነገሮች ማወቅ ይገባናል። ለምንጠይቀውና ለምናደርገው ነገር የፈጣሪ ፍቃዱ መሆኑን መጠየቅ ይገባል። በየትኛውም ቦታ ላይ ፈጣሪን የምናስቀድም ከሆነ ፈሪሃ እግዚአብሔር ያለን ሰዎች ከሆነ ስኬታማ ከመሆን ማንም ሊከለክለን አይችልም። ፈጣሪ ፍቃድ ይሁን ብለን እነዛን ነገሮች ማድረግ ይገባናል ማለት ነው። ሌላው ደግሞ ለአንተ ያለው ነገር የትም አይሄድም። እንደውስ አባባሉ ምን ይላል መሰላችሁ? ለአንተ ያለው እንጀራ ይሸክታል እንጂ ማንም አይበላውም አይደል የሚባለው። አንተ ከለፋህ፣ አንተ ከጣርክ፣ አንተ ከተማርክ፣ አንተ የሆነ ነገሮችን እያደረግክ ከሆነ ለአንተ ያለው ነገር የትም አይሄድም። ስለዚህ አንተም ያንን ነገር ለማድረግ የሆነ መንገድ ላይ መግባት አለብህ ማለት ነው። አስፓልት ዳር ሳትቆም መኪና መጥቶ ሊወስድ ይችላል ቤት ድረስ? አይችልም። ስለዚህ አስፓልት ዳር ቆመህ ነው አይደለ ታክሲም የምትጠብቀው ኦር ሌላም ነገር የምትጠብቀው። ስለዚህ ቢያንስ አንተ እስከ አስፓልት ዳር ሂድ። ከዛ በኋላ ለፈጣሪ ተው። ፈጣሪ በዛ መስመር ይወስድሃል። ስለዚህ ለአንተ ያለው ከሆነ ይሳካል። አንተ የተወሰነ ጥረት ማድረግ ይገባሃል። በፍጥነት ደግሞ እንዲሳካል የምትፈልግ ከሆነ ጥረትን መጨመር ነው። በቀን 1 የምታደርግ ከሆነ 2፣ 3፣ 4 እያደረግ ስትሄድ በዛው ፍጥነት የመሳካት ዕድሉ እየጨመረ ይመጣል ማለት ነው። ስለዚህ የአንተም ጥረት ያስፈልጋል ማለት ነው። ያንተ የተቀመጠልህ ነገር በጊዜው ትወስዳለህ። 4ኛ ደግሞ የተማርኩት ነገር ምንም ነገር ላይ ጽናት፣ እምነት፣ ጸሎት እንደሚያስፈልግ ነው። እነዚህን 3ቱን ነገሮች ካደረግን በህይወት ስኬታማ የመሆን ዕድላችን ከፍተኛ ነው። ለምንሰራው ነገር ጽናት ያስፈልገናል። በትዕግስት ያንን ነገር ልናሳካው ይገባል። 5 ዓመት የሚፈጅ ከሆነ መጣር አለብን። ለምሳሌ አንድ ሰው ዲግሪ ለመጨረስ 4 ዓመት የሚፈጅ ከሆነ በጽናት ካልሆነ በስተቀር ያንን ነገር አያልፉም አይደለ? 4 ዓመት ድረስ አይደርስም። ስለዚህ መጽናትና መጣር ያስፈልጋል ማለት ነው። ሌላው ደግሞ እምነት ነው ያልኳችሁ አይደል? እምነት ደግሞ ማመን አለብን እንደምናሳካው፣ እንደሚሆን ፈጣሪ እንደሚያደርግልን፣ ፈጣሪ እንደሚያሳካልን እናምንበት ይገባናል ማለት ነው። ሌላው ደግሞ መሰረቱ የሆነው ነገር ጸሎት ያስፈልጋል። እነዚህ ነገሮች ጽናት እንዲኖረን፣ እምነት እንዲኖረን ልንጸልይ ይገባል ማለት ነው። እነዚህ ነገሮች 3ቱ ነገሮች ካሉ፣ እነዚህ 3ቱን ነገሮች ካሟላ የምንፈልገውን ልናደርግ እንችላለን። በትምህርትም ይሁን በስራ የትኛውም ነገር የምንፈልገውን ነገር ልናሳካ እንችላለን ማለት ነው። 3ቱን ነገር ምን አልኳችሁ? ጽናት፣ እምነት፣ ጸሎት ማለት ነው። 5ኛና የመጨረሻ ያደረግኩላችሁ ተስፋ መቁረጥ እንደሌለብን። ምንም ነገር ሊመጣ ይችላል፣ ምንም ነገር ሊፈጠር ይችላል። ግን ተስፋ መቁረጥ የሚባል ነገር ልናስብ አይገባንም። አንዳንዴ ልናስብ ይገባል፣ ግን እችን ቃል ዞር ብለን ማሰብ ይገባናል። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? የሚል የመጽሐፍ ቅዱስ ቃል አለ። እሱን ቢያንስ እያስታወስን እነዚህን ነገሮች ማድረግ ይገባናል። ተስፋችንን ባጣን ጊዜ መጸለይ። ተስፋችንን የሆነ ነገሮች ሊወስዱት ይችላሉ፣
በእነዚህ ነገሮች መበርታት ይገባናል ማለት ነው። ተስፋችንን በእግዚአብሔር ላይ አድርገን ተስፋችንን በፈጣሪ ላይ አድርገን መስራት፣ መማር፣ መበርታት ይገባናል ማለት ነው። እነዚህ ነገሮች ካደረግን የተሻለ ማንነቶችን መገንባት ይኖርብናል ማለት ነው። ተስፋ ደግሞ ስንቆርጥ ማሰብ ያለብን እስካሁን የመጣናቸው ነገሮች እስካሁን ያሳለፍናቸው ነገሮች ተስፋ የሚያስቆርጡ ናቸው። ወደ ስኬት እኮ እየቀረብን ነው። አንድ ታሪክ ላጫውታችሁ። ወርቅ ቆፋሪ ነው ይባላል። ከረጅም ዓመታት በፊት የነበረ ነው። በጣም እየለፋ ነበር፣ እየጣረ ነበረ። መቆፈር ያለበትን ነገር እየቆፈረ በማሽኖች ሁሉን ነገር እያደረገ ነበር። ግን 3 እርምጃ ሲቀረው ወርቁን ለማግኘት 3 እርምጃ ሲቀረው ተስፋ ቆርጦ ያንን ማሽን ሸጦ ወጣ ማለት ነው። ይሄ ሰውዬ ግን ተስፋ ባይቆርጥ ያለፈውን ነገር ዞር ብሎ ቢያየው ኖሮ እስካሁን የመጣበትን እስካሁን የቆፈረውን ያደረገው ነገር ዞር ብሎ ቢያየው ኖሮ እስካሁን ያሳለፈውን ነገር ቢያየው ኖሮ ወይም በፈጣሪ ላይ ተስፋ ቢኖረው ኖሮ ያንን ነገር ያሳካው ነበር። እስክታሳኩት ያማችሁትን ነገር እስክታሳኩት ድረስ መጣርና መልፋት ይገባችኋል። ትክክለኛው መንገድ እስከሆነ ድረስ መልፋትና መጣር ያንን ነገር ማድረግ ይገባል ማለት ነው። እስካሁን የመጣችሁበትን መንገድ እያሰባችሁ ወደፊታችሁ መሄድ። ያ ሰውዬ እስከ መጨረሻው ድረስ ቢሄድ ኖሮ ከ3 እርምጃ በኋላ ያንን ወርቅ ያንን አልማዝ ማግኘት ይችል ነበር ማለት ነው። ቪዲዮ አስተማሪ ሆኖ ካገኛችሁት ሰብስክራይብ በማድረግ ሀሳብ አስተያየቶቻችሁ እኔ ያልጠቀስኩትን ደግሞ እናንተ ከህይወታችሁ የተማራችሁትን ነገር በኮመንት ማስቀመጥ ትችላላችሁ። ላይክ ሼርን በማድረግ የበኩላችሁን ተወጡ። ቸር ቆዩኝ።